ከምሽቱ 3 ሰዓት በኋላ ሴቶች ፊታቸው ከፋብሪካ ወደ ተፈጥሮ ስሪቱ ስለሚመለስ የቪዲዮ ኮል አነሱ። ይህ የሮበርት ሙጋቤ አስቂኝ ንግግሮች ነው። ፔጁን ሰብስክራይብ በማድረግ ከኔ ጋር ይሁኑ። የውጭ ሀገር ዜግነት ያላትን ሴት የመሳም እድሉ ካጋጠመ ወንድሜ ድብን አድርገህ ሳማት። ምክንያቱም ሴትዮዋን እየሳምካት ያለው መላውን የዚምባብዌ ሕዝብ ወክለ መሆኑን እንዳትረሳ። ጳውሎስ ድንኳን ሰሪ፣ ጴጥሮስ አሳ አዝጋሪ፣ ኢየሱስ ደግሞ አናጺ ነበሩ። ያንተ ፓስተር ግን መደበኛ ስራ ከሌለው ወንድሜ ልም ያለ ሌባ መሆኑን አትርሳ። አብዛኞቹ የአፍሪካ የሕክምና ባለሙያዎች ያስቁኛል። የእንቅልፍ ኪኒን ሊሰጡ ብለው ከተኛበት ይቀሰቅዙሃል። በየቀኑ ለ30 ደቂቃ ስፖርት ብትሰሩ፣ በሳምንቱ 2 ጊዜ ገላችሁን ብትታጠቡ፣ ሲጋራ ባታጨሱ፣ የተለያዩ ፍራፍሬዎችን ብትመገቡ፣ አልኮል ባትጠጡ፣ አደንዛዥ እጾችን ባትጠቀሙና በቂ እረፍት ብታደርጉም ያው ግን መሞታችሁ ስለማይቀር በጊዜ ንስሐ ግቡ። እነዚህ ምዕራባውያን እኛን እንደ ዝንጀሮ ነው የሚያዩት። ነገር ግን እኛን ዝንጀሮ ሲሉ እነሱ ደግሞ የዝንጀሮ ዘመዶች መሆናቸውን ይዘነጉታል። አንዲት የአፍሪካ ልጃገረድ 6 መኪናዎችን ትታ 6 ፓክ ወይም 6 የወር ጡንቻ ያለውን ወንድ አትመርጥም። ስለዚህ ወንድሜ ወደ ጂም ቤት መንከራተትን አቁምና በጊዜ ወደ ስራ ሂድ። ሴቶይ የኔ መልአክ ብሎ በቴክስት የሚያቆለጳጵስሽን ወንድ ብሎክ አድርጊው። ምክንያቱም አይደለምና በቴክስት በመጽሐፍ ቅዱስ እንኳን የሴት መልአክ የለም። ኪሱ ውስጥ የቀረውን የመጨረሻ ብር ለቤተ ክርስቲያን ልትሰጥ እየሄድክ አንዷ ሴት ደውላ እየመጣው ነውና ኮንዶም ገዝተህ ጠብቀኝ ብትል እርግጠኛ ነኝ በአብዛኞቹ ወንድ ላይ ሰይጣን ይሄንን ጦርነት አሸናፊ ይሆናል። ኮንዶም ምን ስትገባ ሴቶች በሙሉ የኤድስ መድኃኒት እስከሚገኝ ድረስ የግብረ ስጋ ግንኙነት አናደርግም ብለው ቢያምፁ ወንዶች በ30 ቀን ውስጥ መድኃኒቱን ባገኙት ነበር።